ያሳለፍናቸውን የረመዳን ቀናቶች ከተቀበላቸው አላህ ያድርገን። ያ ረበና እግፊር ዙኑበና፣ ጌታችን ወይ ወንጀላችንን ማረን ብለን ሁሌ ልናለቅስ፣ ሁሌ ዱዓችን ሊሆን ይገባል። መሸሻ ወደ አላህ ነው። ከአላህ ወደ አላህ እንጂ ወደ ማንም አይሸሽ። 1 ሚሊዮን ከወጀረበት 100 ሺህ ብር ይወረውርና ዘንድሮ ጉዞ አወጡ ይላል። 900 ሺህ ብር ዕዳ አለብህ። ሐቁን ሊሳኢሊ ወልመሕሩም ነው። ዘካ ያንተ ሐቅ አውጣው። እምቢ ካል አላህ በሌላ ነገር ያወጣብሃል። ዘለምና አንፉሰና፣ ነፍሶቻችንን በድለናል። ወኢን ለም ተግፊር ለና ወተርሐምና፣ አንተ ማትምረን እንደዚሁም ማታዝነልን ከሆነ ለነኩነነ ሚነል ኻሲሪን፣ ከከሳሪዎች እንሆናለን አሉ። አደም እስትግፋር አደረጉ፣ ወደ አላህ ተመለሱ። ሸይጣን ደግሞ እምቢ ብሎ ሄደ። እኛ የቱን መናሃጅን ያዝነው? የአደምን ወይስ የሸይጣንን ማለት ነው? እስትግፋር የሷሊዎች መገለጫ ነው። እስትግፋር የአብራሮች መገለጫ ነው። የአላህ ደጋግ ባሪያዎች መገለጫቸው እስትግፋር ነው። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. ቦሌ ጃፈር መስጊድ ጀማዎች አላህ Subhanahu Wa Ta'ala እንግዲህ በዚህ መስጊድ ላይ ለሶስተኛ ጊዜ ያገናኝቶናል። በረመዳን ነው የምንገናኘው። የዛሬ 2 ዓመት ረመዳን አንድ ቀን መጥቻለሁ። ከዛ በፊት ባለው ረመዳን እንደዛው አላህ Subhanahu Wa Ta'ala ይሄን ስብስባችንን ያማረ አላህ ያድርግልን። ያሳለፍናቸውን የረመዳን ቀናቶች ከተቀበላቸው አላህ ያድርገን። ወንጀላቸውን ደግሞ ከማራቸው አላህ ያድርገን። ረመዳን እንግዲህ ገባ፣ ሹልክ ብሎ ይወጣ። በቃ ገባ ወጣ። 2 ወር ቀረው፣ 1 ወር ቀረው። استقبال ረመዳን ዝግጅት እናድርግ ስንነጋገር ነበር። አሁን ገባ ወጣ። ባንዴ እንዴት እንደሄደ ነገ ደግሞ ዒድ ነው ይባላል። አላህ ብቻ ተጠቅመው ቀሪ ቀናቶችን በአግባቡ ከሚያሳልፈው አላህ ያድርገን። ወንድሜ እንደገለጸው ተውባ እስትግፋር በየጊዜው ያስፈልጋል፣ በየቀኑ ያስፈልጋል። እንኳን እኛ አይናችን፣ ጆሮአችን፣ አንደበታችን፣ ቀልባችን ስንት ነገር የሚያተራምሰው ይቅርና አላህ ያለፈውን የወደፊት ወንጀል የማራቸው ረሱል ሰለላሁ ዐለይሂ ወሰለም ጀነት የተመሰከረላቸው ነብዩ ሰለላሁ ዐለይሂ ወሰለም በቀን ብዙ እስትግፋሮችን ያበዙ ነበር። استغفار يا بزنبر رب اغفر لي وتب علي إنك أنت التواب الرحيم يلو نبر يا رب اغفر ذنبي كلها جمنا من قبل يا ربنا اغفر ذنوبنا قيتاتنا وانجلاتنا المارن بلن كل للنالكس كل دعاتنا اليوم يقبل كالنا باتن وانجل تقلل بلن واتن توبة درقل ودسول النمالس يقبل الله ففروا إلى الله ودع الله ششو أو مششا ودع الله نو كالله ودع الله انتي ودع ما نما يشش مششا ودع الله نو زاري عالمن ياينو انديت اند تبتبتش يدرك عينتو يطورنت عينتو ينورو ودنتو كل النجر منچو ምንድነው ከተባለ ወንጀል ነው። ወንጀል አደም አለይሂ ሰላም ከጀነት የወጣበት ወንጀል ነው። አደምም ወንጀል ሰራ፣ ኢብሊስም ወንጀል ሰራ። ነገር ግን አደም ወደ አላህ ተመለሱ፣ ኢብሊስ ግን በዛው ጸና። እኛስ ወዴት ነን? አደምም ሐዋ ቃላ ረበና፣ ሁለቱም አንድ ላይ አሉ ጌታችን ወይ ዘለምና አንፉሰና፣ ነፍሶቻችንን በድለናል። ወኢን ለም ተግፊር ለና ወተርሐምና፣ አንተ ማትምረን እንደዚሁም ማታዝነልን ከሆነ ለነኩነነ ሚነል ኻሲሪን፣ ከከሳሪዎች እንሆናለን አሉ።
አደም እስትግፋር አደረጉ፣ ወደ አላህ ተመለሱ። ሸይጣን ደግሞ እምቢ ብሎ ሄደ። እኛ የቱን መናሃጅን ያዝነው? የአደምን ወይስ የሸይጣንን ማለት ነው? ሸይጣን እምቢ ብሎ ሄደ። ትዕቢትም ወጠረው። ባሪያዎችን አጠምልሃለሁ ከጀሃነም ውስጥ አብሮኝ እንዲሆኑ አደርጋለሁ ብሎ ዝቶ ሄደ። በዛውም ጸና። ስለዚህ እስትግፋር ሁሌ ያስፈልገናል። ለምን ከተባለ ዱንያ አኺራችን ያማረ እንዲሆን። እስትግፋር የነቢያቶች መገለጫ ነው። አደም እስትግፋር ጠየቁ። ኑህ ዓለይሂ ሰላም ረቢ እግፊር ሊ ወሊዋሊደየ ወሊመን ደኸለ በይቲ ሙእሚነን ወሊልሙእሚኒነ ወልሙእሚናት እያሉ ጌታዬ ወይ ምህረት ለግሰኝ ለወላጆቼ እኔ ቤትም ለገባው ለአማኞች ለወንድም ለሴቱም አማኝ ሆኖ ለገባ ምህረት ለግስ እያሉ ኑህን ተማጽኗል። የአብዛኛው ነቢያት ምን ነበረ? ዳዕዋ ነበረ። ወያ ቀውም እስተግፊሩ ረበኩም፣ ህዝቦች ወይ ወደ አላህ ተመለሱ እያሉ ነቢያቶች በአጠቃላይ ህዝቦቻቸውን ሲጠሩ ነበረ። ስለዚህ የእኛም ባህሪ ነው። እስትግፋር የሷሊዎች መገለጫ ነው። እስትግፋር የአብራሮች መገለጫ ነው። የአላህ ደጋግ ባሪያዎች መገለጫቸው እስትግፋር ነው። አይንቀባረሩም። ወንጀል አለብኝ ጉድለት አለብኝ እያሉ ሁሌ ራሳቸውን ዝቅ ነው የሚያደርጉት የአላህ ትክክለኛ ባሪያዎች። ዛሬ አላህ ይዘንልን። የእኛን ወንጀል ረስተን ዛሬ ሰው ላይ ነው የምንቆጥረው። እከሌ ነው የምንለው። ስለ ሰው አይብ ነው የምናወራው። ፌስቡክ የምንጽፈው ስለ እከሌ ነው። እኔን ረስቼዋለሁ። ጡባ ሊመን ሸገለት አይብሁ ሚን ዑዩብ ናስ። ጡባ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሊመን ሸገለት አይብሁ ሚን ዑዩብ ናስ፣ የራሱ ነውር አይቡ ከሰዎች ነውር ቢዚ ያደረገችው ጡባ አሉ የአላህ መልእክተኛ። አዎ እድለኛ ማለት እኔ ይሄ ጉድለት አለብኝ ይሄ እንዲህ አለብኝ ብሎ ራሱን የሚወቅስ። ወላ ኡቅሲሙ ቢነፍሲን ለዋማ እንዳለ አላህ፣ ራሷን ወቃሽ በሆነችው ነፍስም እምላለሁ እንዳለ አላህ። አዎ ራሳችንን መውቀስ በሰዎች ቢዚ ምንሆን ከሆነ አደጋ ነው። ስለዚህ እስትግፋር ዛሬ የምንነጋገርበት ነው። ተውባ በኢስላም ትልቅ ቦታ አለው። እድለኝነት ነው። ተውባ ማግኘት ማለት ሱብሃንአላህ ያለፈውን ወንጀልን በአጠቃላይ አፈር ከድሜ ማብላት ማለት ነው። አተውበቱ ተጁቡ ማ ቀብለሃ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ተውባ ከበስተፊቷ የተሰራን ወንጀል ታብሳለች። ወንጀል የለብንም። እስቲ አንድ ሰዓት ቁጭ ብለን እንመርምረው። የአንድ ወር ጊዜ ከቻልኩኝ ካስታወስኩኝ አንድ ወር ያሳለፍኩትን እስቲ በአንድ ሰዓት ውስጥ ቁጭ ብዬ ላስተንትነው። ስንት ጉድ አለብኝ፣ ስንት ጉድ አለብኝ። ሐቂቃ ይህን ዛሬ ነው መስራት። ዑመር ብለውናል፣ ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣ ነፍሶቻችሁን መርምሩ ከመመርመራችሁ በፊት። ወዚኑሃ ስራችሁን መዝኗት ቀብለ አን ቱእዘኑ ከመመዘኑ በፊት። ቅያማ መጥቶ አላህ ኦዲት የሚያደርገው አላህ ነው። ምርመራው እሱ ዘንድ ከመቅረቡ በፊት ዛሬ ነፍሴን መመርመር፣ ዛሬ ራሴን መጠየቅ። አንቺ ነፍስ ወይ ወዴት እየወሰድሽኝ ነው? ምን እያደረግሽ ነው? ብለን መጠየቅ። ሁላችንም ወንጀል አለብን። ኩሉ በኒ አደም ኸጣ፣ የአደም ልጅ በአጠቃላይ ተሳሳች ነው። ሰው ነን፣ እንወድቃለን። ግን በውድቀታችን አንቀጥል ነው፣ እንመለስ ነው፣ ተውባ እናደርግ ነው እንጂማ ቀደምቶችም ወደቁ አሉ። ሰሓባ ዘመን ላይ ዝሙት የሰራ አለ፣ ኸምር የጠጣ አለ፣ የሰረቀ አለ። ነገር ግን እነሱ አዳፕት አድርገውት አሻሽለውት ምን ብለውት ተላምደውት አልሄዱም። ምንድን ያደረጉት? ተመለሱ። ወለም ዩሲሩ አላ ማ ፈዓሉ፣ እነሱ በሰሩት ነገር አልዘወተሩም፣ ወዲያውኑ የሚመለሱት። እኛም ያ ነው ማድረግ ያለብን። ወንጀል የሚመጣው ቅጣት የሚመጣው በእኛ ወንጀል ነው። አንድ ሐዲስ በደንብ ተከታተሉ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር የታላቁ ሰሃባ የዑመር ብን ኸጣብ ልጅ ምን ይላሉ? ቃል አቅበለ ዐለይና ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ወደኛ ዞራሉ። ፈቃል ያ ማዕሸረል ሙሃጅሪን፣ እናንተ ስደተኞች ወይ ኸምሱን ኢዘ ብቱሊቱም ቢሂነ ወአዑዙ ቢላህ አን ቱድሪኩሁነ፣ አምስት ነገር እናንተ የምትሞከሩበት ነው የምትፈተኑበት፣ እንዳገኛችሁ ግን በአላህ እጠበቃለሁ። ለም ተዝሀሪል ፋሒሸቱ፣ ፋሒሻ መጥፎ ነገር ፋሒሻ በቁርአን አጠራር የመጀመሪያ ተፍሲሩ ይላሉ ዝሙት አይስፋፋም፣
ፊ ቀውሚን በህዝቦች መካከል ላይ ሐታ ዩዕሊኑ ቢሃ ኢላ ፈሻ ፊሂም ወጣው የሰሩትንም ግልጽ የሚያወጡት አፍያ ይፋ የሚያወጡት ከሆነ በእነሱ ላይ ጣዑን ወረርሽኝ ይከሰታል። የቅርብ ጊዜ ትዝታ ነው አይደል? ኮሮና ተባለ። ከዛ በላይ ሊመጣ ይችላል። አላህ የሚልከው ነው። በምን ከተባለ ዝሙት ሲስፋፋ አላህ ይቅር ይበለን። ብዙዎቻችን ወድቀንበታል። ዛሬ ቀላል ሆኗል። በቃ ዝሙት አይስፋፋም፣ ፋሂሻ አይንሰራፋም። ምን ቢሆን ጣዑን የሚባለውን ነገር ወረርሽኝ በእናንተ ላይ የሚሰራጭ ወልአውጃው የተለያዩ በሽታዎች ቀደምት አባቶቻችን ዘንድ ማናውቀው በሽታ ዛሬ መጥተዋል። አለቲ ለም ተኩን መደት ፊ አስላፊሂም الذين መደው እነዛ ከእናንተ በስተፊት በነበሩ ህዝቦች ላይ ወይ በቀደምቶቻችሁ ላይ ያልታየ ነገር እናንተ ላይ ይታያል። ዛሬ በሽታ አይነቱ የሚያስደነግጥ ነው። ምንድነው ከተባለ አንዱ የወንጀል ውጤት ነው። የመጀመሪያው። ሁለተኛው ምን አሉ? ወለም ينقص المكيال والميزان ዛሬ ሰዎች ስፍርንና ሚዛንን አጓድሉ ኢላ اخذوا بالسنين وشدة المؤونة በድርቅና በኑሮ ውድነት የተያዙ ቢሆን እንጂ وجور السلطان عليهم በእነሱ ላይ ምን ይሆን ነበር? አምባገነን መሪ መጣባቸዋል። ትያዛለ። በምን? በድርቅ። ምንድነው ሚዛን? እስቲ ራሳችን ምንመዝነው ሚዛን። ነጋዴዎች ሲሸጡ እንዴት ነው? ቱቡ ኢላላህ በቃ ወደ አላህ ተመለሱ። የዛሬ ርዕስ ሚዛን ምታጓደል ሚዛኑን አጣይ። ዛሬ ቁጥሩ 2 ኪሎ ሊል ይችላል፣ 10 ኪሎ ሊል ይችላል። ግን የተጻፈው ከውስጥ የተሰራው ሌላ ነው። ወይ እንደዚህ የሚመዘን ከሆነ ብቻ ይታወቃል። ግራም ወርቅ ላይ ምን ላይ ይህ ሲመጣ አላህ እኮ ወይሉ ሊልሙጠፊፊን ወዮላቸው ለነዛ ሰላቢዎች አለ አላህ። ለራሳቸው ሲመዝኑ የሚያሟሉ፣ ለሰው ሲመዝኑ የሚያጓድሉ አለ። ቱብ ኢላላህ ወደ አላህ ተመለስ። እዚህ ላይ ያለ ሰው ወለም የምነዑ ዘካተ አምዋሊሂም አሉ። ሰዎች የገንዘባቸውን ዘካ አይከለክሉም ኢላ ሙኒዑ ልቀጠረ ሚነ ሰማ ከሰማይ ዝናብ የተከለከሉ ቢሆን እንጂ ወለውላ ልበሃኢሙ እንደው እንስሳቶች ባይኖሩ ኖሮ አሉ ለም ዩምጠሩ ዝናብ ባልተጠጡ ነበር፣ ዝናብ ባላገኙ ነበር። አላህ ለእንስሳቶች ነው ያወረደው፣ በዛው ሰበብ ነው የጠጣችሁት ነው። ዘካ ዛሬ በአግባቡ የሚያወጣ ስንት ፐርሰንት ነው? ሐቂቃ እኔ ያጀበኛል። ሰዎች ይደውሉና ኡስታዝ ይላል አቤት ማውጣት ፐርሰንቷን ስሰራ 10,000 ብር ናት የደረሰችብኝ፣ ግን አነሰች 15,000 ብር አድርጌ መስጠት እችላለሁ ይላል። ማሻአላህ ከጨመርክ ኸይር፣ ግዴታ 10,000 ከሆነ 10,000 ነው። አንተ ግን ይሄኛውን ጨምራለሁ ካልክ ይቻላል። ሌላው ደግሞ 1 ሚሊዮን ከወጀረበት 100,000 ብር ይወረውርና ዘንድሮ ብዙ አወጡ ይላል። 900,000 ብር ዕዳ አለብህ። ሐቁን ሊሳኢሊ ወልመሕሩም ነው። ዘካ ያንተ ሐቅ አይደል፣ አውጣው። እምቢ ካልክ አላህ በሌላ ነገር ያወጣብሃል፣ አትጠራጠር። በሌላ ነገር አላህ ያወጣብሃል። ዘካ ስታወጣ ገንዘብህን ነው የምታጠራው፣ ይፋፋልሃል። ሌላ ትርጉሙ መላእክቶች ዱዓ አላቸው። ሰደቃ ቢያወጣል አፋፋለት፣ ጨምርለት፣ በየጊዜው ዱዓ ያደርጋሉ። የሚከለክለው አውድምበት፣ የመላእክቶች ዱዓ ነው። ግን ሌላ ቅጣት ምንድነው? ድርቅ፣ ዝናብ እንድንከለከል ያደርጋል። እንስሳቶች ባይኖሩ ኖሮ ባልተጠጡ ነበራል። ወለም ينقضوا عهد الله وعهد رسوله ሰዎች የአላህን ቃል ኪዳን የነቢዩን ቃል ኪዳን አያፈርሱ ኢላ ሰለጠ الله عليهم عدوا من غيرهم ከነሱ ውጭ ሆነ ጠላትን በእነሱ ላይ የሾመባቸው ቢሆን እንጂ فأخذوا بعد ما في أيديهم እጆቻቸው ያለውን የተወሰነውን ይቀማቸዋል። ومن لم تحكم أئمتهم بكتاب الله ويتخيروا مما أنزل الله إلا جعل الله بعثهم بينهم ሰዎች በአላህ ኪታብ ማይፋረዱ የሚያማርጡ ከሆነ ዛሬ ላይ ለኔ የሚስማማኝ ሲሆን ሸሪዓ ፍርድ ቤት እንሂድ እንላለን። ፍርዱ ለኔ ሲሆን ማይስማማ ሲሆን ወደ ሌላ ፍርድ ቤት እላለሁ። እህቴም ትፋታና አይ ሸሪዓ ፍርድ ቤት አልፈልግም ሐቅሽ ያለው ነው። እሱም የሷ ንብረት ሆኖ ካገባት ሸሪዓ ፍርድ ቤት አልፈልግም ሌላኛው ፍርድ ቤት ይላል። ለራሱ ሲመቸው ወደዚህ ከባድ አደጋ አለው። በመካከላቸው አላህ
ችግርን ይፈጥራል። እርስ በራሳቸው እንዲበላሉ አላህ ያደርጋል። አላህ ይጠብቀን። አሚን በለዋል። የሙሳ ህዝቦችን አታስታውሱ? የሙሳ ህዝቦች የነቢዩላህ ሙሳ ህዝቦች ነቢዩላህ ሙሳ ዱዓ አድርጎ ጭምር ዝናብ አይሰጣችሁም አንድ መስፈርት ካላሟላችሁ የተባሉት 70 ሺህ የሚጠጋ ህዝቦች ሙሳ ጋር መጥተው አንተ ሙሳ ወይ አላህ ዝናብ እንዲሰጥ ዱዓ አድርግ፣ እንስሳው አለቀ፣ ህፃናት አለቁ፣ ሽማግሌው አለቀ፣ ይኸው እየተጎዱብን ነው፣ ኧረ አላህ ለምንና 70 ሺህ ሰው ህዝብ ይዘው ወጡና ያ አላህ ይኸው እንስሳዎች አለቁብን፣ ህፃናት አለቁ፣ ተጠማን፣ ረሕመትህን ላክልን ሲሉ አላህ በጭራሽ አላቸው እናንተ ውስጥ منذ 40 سنة ለ40 ዓመታት እኔን ሲያምፀኝ የነበረ ባሪያ አለ፣ እሱ ይውጣ። ምን ማለት ነው? የኔ ወንጀል ዓለምን ሊያጠፋ ይችላል ማለት ነው። የኔ ወንጀል ብዙ በላ ሊያመጣ ይችላል ማለት ነው። 40 ዓመት ሲያምፀኝ የነበረ አለ፣ እሱ ካልወጣ ጠብታ ዝናብ የለም እና ህዝቡ ዘንድና ተጣራ ያ ረቢ ኢኒ ሰውቲ ደዒፍ ድምፅ ደካማ ነው እንዴት ብዬ ልጣራ? አንተ ተጣራ ማድረሰኛ ኃላፊነት ነው። ሙሳ አለይሂ ሰላም ህዝቡ ዘንድ ወጡና አንተ 40 ዓመት ሙሉ ጌታን ስታምጽ የነበርክ ውጣ፣ በአንተ ምክንያት ጠብታ ዝናብ አንከልከል ውጣ። 70 ሺህ ጆሮ ላይ አላህ የሙሳን ንግግር ከተተ እንዲዳረስ አደረገ። ይህ ሰው ሰማ። ወደ ቀኝ ያህል ሚወጣ የለም፣ ወደ ግራ ይመለከታል ሚወጣ የለም፣ ወደ ፊት ያህል ሚወጣ የለም፣ ወደ ኋላ ቢመለከት ሚወጣ የለም። ጉዳዩ የሚመለከተው እሱና እሱን ብቻ። ከወጣ በበኒ እስራኤል ሊዋረድ ነው፣ ካልወጣ ዝናብ ሊከለከሉ ነው። ምን ያድርግ? የለበሰውን ኩታውን ጭንቅላቱ ላይ ጣል አረገና ያ አላህ 40 ዓመት ሳምጽ ደብቀ ሸሽገ አስቀመጥከኝ፣ አሁን ወደ አንተ ስመለስ ታጋልጠኝ። ፈግፊር ሊ ያ ከሪም፣ አንተ ቸሬውንኩ ጌታ ወይ ምህረት ለግሰኝ ሲል አላህ ዝናቡን ለቀቀው። ሙሳ አለይሂ ሰላም በጣም በመደነቅ በመደሰትም ያ አላህ መሐከላችን ሳይወጣ እኮ ነው ያጠጣህን። አዎ ቅድም የከለከልኳችሁ በሱ ኃጢአት በሱ ወንጀል ነው፣ አሁን የጠጣችሁት በሱ እስትግፋር ነው። ወንድሜ እስትግፋር አብዛ፣ እህቴ እስትግፋር አብዛ፣ እኔም እስትግፋር ላብዛ፣ ሁላችንም እስትግፋር እናብዛ። በእኛ እስትግፋር ሀገራችን ሰላም ልትሆን ይችላል። በእኛ እስትግፋር ኑሯችን ያማረ ሊሆን ይችላል። አዎ ወላሂ ጨንቆሃል፣ እስትግፋር አብዛ። ጭንቅ ብሏል፣ እስትግፋር አብዛ። ሐሰን አልበስሪ ረሕመቱላሂ ዐለይህ አንድ ሰው መጣና አንተ ሸህ አቤት ልጅ የለኝም፣ ትዳር ይዞ ልጅ አጣ፣ ልጅ የለኝም፣ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። እስትግፋር አብዛ አሉት። አጠገባቸው ደረሳቸው ነበር ይከታተላል። ሌላኛው ሰው መጣ፣ ድህነት ቆንጥቶኛል፣ ሀብት አላህ እንዲሰጠኝ ዱዓ አድርጉልኝ፣ እስትግፋር አብዛ አሉ። ሶስተኛው መጣ፣ አገራችን ድርቅ ተከስቷል፣ አላህ ዝናቡን እንዲለግሰን ዱዓ አድርጉልን ሲል ይሄንንም እስትግፋር አብዛ ሲሉ አጠገባቸው የተቀመጠው የእሳቸው ተማሪ በጣም ተገረመና ያ ሸኽ አላቸው፣ አቤት ይሄም ሲመጣ እስትግፋር ያም ሲመጣ እስትግፋር ጉዳዩ ምንድነው? አልሰማህም እንደ አላህ ኢኽባረን አን ነቢይህ ኑህን ዐለይሂ ሰላም አላህ ነቢዩላህ ኑህን ዐለይሂ ሰላምን አስመልክቶ የተናገረው። ኑህ ምን ተናገሩ? ኑህ እንደሚታወቀው ለ1000 ዓመት 50 ዓመት የቀረው ማለት ነው 950 ዓመት ላኢላሃ ኢለላህ ሲያስተምሩ ቆይተዋል። ያመነላቸው የታሪክ ምሁራኖች እንደሚናገሩት 80 ሰው የሚጠጋ ነው። ለይለ ወነሃራ በቀንም በማታ የዳዕዋ ሲስተማቸውን እየቀያየሩ አላህ የሚባል አንሰማም ሲሉ በምልክት አላህ አንድ ነው እያሉ ሲያስተምሩ ወስተግሸው ፊያበሁም ፊቶቻቸውን ሸፈኑ በልብሳቸው አንመለከትም አሉ። ከዛ መካከል ምን አሉ? ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ፣ ኢነሁ ካነ ገፋራ እርሱ ነው በጣም እጅግ ሙባለጋ ነው፣ በጣም መሐሪ የሆነ ጌታ ነው። እስትግፋር ካደረጋችሁ ዩርሲል ሰማአ ዐለይኩም ሚድራራ ከሰማይ በተከታታይ ዝናብ ይለግሳቸዋል። መልስ አልተገኘ። ወዩምዲድኩም ቢአምዋሊን በገንዘብም ይለግሳቸዋል። ወበኒና በወንድ ልጆችም ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ
ትናንሽ ጅረቶችና አትክልቶችንም ያደርግላቸዋል። ሐሰን አልበስሪ የሰጡት መልስ ይሄ ቁርአንያ መልስ ሰጥቷል። አዎ ጭንቅ ብሏል፣ استغفار أبزا. يقول الرسول صلى الله عليه وسلم من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب. استغفار ሙጭኝ አድርጎ ያ ረብ ማረኝ፣ ወንጀል ያጎበጠኝ፣ ደካማ አርጎኛል፣ ምህረት ለግሰኝ ብሎ በትክክለኛ መንገድ ወደ አላህ የተመለሰ ሰው ካለበት ጭንቀት መውጫ ቀዳዳውን አላህ ያበጃጅለታል። ሐሳብ ጭንቀቱን ያስወግድለታል። ርዝቁንም ካላሰው ቦታ ያመጣለታል። አዎ استغفار ወደ አላህ እንመለስ። ስንመለስ ደግሞ ሱብሃንአላህ ረብል ዓለሚን የሚደሰት ጌታ ነው። በእኛ መመለስ ያ ሁሉ ጨፍረህ ዘለህ እንደፈለኩነሽ ዛሬ ትመጫለሽ አላህ አይልም። እንዲህ የሚለው ሸይጣን ነው። ሸይጣን እንደዛ ይላል። ያ ሁሉ አመት ጨፍረህ አሁን አታፍርም ይላል። ለምን? ተስፋ ቆርጠህ በጥመት እንድትሄድ፣ ተስፋ ቆርጠህ ወንጀል ላይ እንድትወርድ ሸይጣን ተስፋ ያስቆርጣል። አላህ ስትመለስ ይደሰታል። ነብዩ ሰለላሁ ዐለይሂ ወሰለም አሉ ለላሁ አላህ እኮ አሉ ነብዩ ሰለላሁ ዐለይሂ ወሰለም አሸዱ ፈርሐን ቢተውበቲ አብዲሂ ሂነ የቱቡ ኢለይህ በባሪያው ተውበት እጅጉን ይደሰታል በሚመለስ ሰዓት። ሚን አሐዲኩም ምሳሌውን ሲያመጡ አንዳችሁ ካነ አላ ራሂለቲሂ በመጓጓዣው ላይ ቢአርድን ፈላቲን ለጥ ባለች ሜዳ ላይ ፈንፈለተት ሚንሁ ወዐለይሃ ጠዓሙሁ ወሸራቡሁ በመጓጓዣ እየሄደ ለጥ ያለ ሜዳ ነው ሲሄድ ጠፋችበት፣ ፈረጠጠችበት። እሷ ላይ ምግቡ አለ፣ የሚጠጣው ውሃው አለ። ፈዐይሰ ሚንሃ ከሷ ተስፋ ቆረጠ። ፈአታ ሸጀረተን ፈርተጀዐ ፊ ዚልሃ አንዲት ዛፍ ላይ መጣና ጥላዋ ላይ ጋደም ማለት ሞት ከመጣብኝም እዚህ ይጣብኝ ብሎ ከዛ በኋላ በዚህ ሁኔታ ሆኖ ይህ ሰው በእርግጥም ተስፋ ቆርጧል ከመጓጓዣው። ፈበይነማ ሁወ ከዛሊክ ኢዝ ሁወ ቢሃ ቃኢመተን ዐንደሁ ቀና ሲል ግመሊቱ ፊት ለፊቱ ቆማለች። ፈአኸዘ ቢኺጣሚሃ ልጓማን ያዝ አደረገና ثم قال من شدة الفرح በጣም ከመደሰት የተነሳ እንደዚህ አለ اللهم أنت عبدي وأنا ربك አላህ ሆይ አንተ የኔ ባሪያ ነህ እኔ ጌታህ ነኝ አለ። ቃሉ ኩፍር ነው። ኩፍር እኮ ነው። ነብዩ አከፈሩት አላከፈሩትም። ይሄው أخطأ من شدة الفرح በጣም ከመደሰት የተነሳ ተሳሳተ። ኡዝር ሰጡት። ተጠንቀቅ። ወንድምህን ለማክፈር ምጥር፣ እህትሽን ለማክፈር ምጥር፣ ሙስሊምን ለማክፈር ምጥሩ ጥንቃቄ። አንድ ሙስሊምን ካፊር ብለህ ኩፍሩ ከሌለበት ወደ አንተ ነው የሚመለሰው። ጥንቃቄ ይፈልጋል። ምንድነው ያመጡት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ? ይህ ሰው ከተደሰተ የበለጠ አላህ ይደሰታል። በምን? በባሪያው ተውበት። ያ ረቢ ማረኝ ብለህ ስትመለስ ሰላት አቁመ ነበር፣ ወደ ሰላት መጣሃል። የሆነ ነገር ታቀረብር ነበር፣ ይቅርብኝ ብለህ መጣሃል። እህቴ ሂጃብሽን አውልቀሽ ነበር፣ ይቅርብኝ አላህን ማስደሰት አለብኝ ብለሽ ሂጃብሽን ለብሰሻል። አላህ ይደሰትብሻል፣ አላህ ይደሰትብሃል። استغفار ስናደርግ ይህ ሁሉ ሽልማት አለ። ታዲያ ይህ استغفار ትክክል የሚሆነው ተውባ መቼ ነው እንዴት ነው ከተባለ መስፈርቶች አሉ ዑለማዎች። التوبة واجبة من كل ذنب ዑለማዎች። ተውባ ከሁሉ ወንጀል መመለስ ግዴታ ነው። فإن كانت المعصية بين العبد وبين الله ወንጀሉ በሱና በአላህ መካከል ከሆነ لا تتعلق بحق عدمي ከሰው ልጆች ጋር ማይገናኝ ከሆነ فلها ثلاثة شروط በትንሹ 3 መስፈርት አለው። احدها የመጀመሪያው أن يقلع عن المعصية ከወንጀል ፍልቅቅ ብለ መውጣት። የድመት ተውበት መሆን የለበትም። ዛሬ አስተግፊሩላህ ሳይሆን ፍልቅቅ ወይ ግማሹን ትተ ግማሹ በቃ ፍልቅቅ መምጣት። አሁን ረመዳን አልহামዱሊላህ መስጊዶቻችን ያምራሉ። ለምንድን ነው የሚያምሩት? ሰጋጆች ስለበዙበት እኮ ነው። የመስጊዱ ውበት ይሄ ቀለሙ ምን አይደለም ተገቢ ነው። ንጽህናውን ማሳመር ከቤታችን በላይ ለመስጊድ ክብር መስጠት ተገቢ ነው። ግን ከዛ በላይ የመስጊዱ ውበት ምንድነው? ሰጋጆች ናቸው። ሰጋጅ ከሌለበት መስጊድ አያምርም። ኢንማ ያዕሙሩ መሳጂድ አላህ መን አመነ ቢላህ ወልየውሚል አኺር ወአቃመ ሰላህ።
በአላህ ያመኑ በመጨረሻ ቀን ያመኑ ሰላታቸውን የሚሰግዱ ናቸው። ስለዚህ አንተ የመስጊድ ውበት ነህ ማለት ነው ወንድሜ። መስጊድ ያለ አንተ አያምርም፣ አንተም ያለ መስጊድ አታምርም። ያንተ ውበት መገለጫ መስጊድ ነው፣ አንተ ደግሞ የመስጊድ ውበት ነህ። ስለዚህ መስጊድ መጣን፣ አዎ በህቅ አልወጣ ጌታዬ እዚሁ አስቀራኝ፣ ትክክለኛ ተውባ እንጂ በቀጠሩ ቆይ ጀለሶቼ እመጣለሁ እሺ ከወር በኋላ እንገናኝ አትበል። በመሃል ሞት ቢመጣስ? ሞት የለም እንጂ ይዞም ቢሄድስ? በዚህ ቀጠሮ ይዞም ቢሄድስ? ይህን እንዳትል ተውባ አድርገህ መምጣት ፍልቅቅ በለ መውጣት ነው። ወሳኒ ሁለተኛው አየንደመ አላ ፊዕሊሃ በሰራ ወንጀል ሊጸጸት ይገባል። አዎ እንጂ አቤት ማታ የጠጣ ነው እያል ከምርም ከሆነ የምትደሰት ከሆነ አልቶበትክም። አቤት የዛሬ ዓመት እኮ አቅፊያት ይዣ ሲሄድ የነበረችው ልጅ ብለህ ፊሊንጉ ምናምኑ ከመጣ አልቶበትክም። ምንድነው የሚያስፈልገው? ተውባ። ራሚዲያን ታውቃታለች እቺ ሴት ኢማም ሙስሊም የዘገቡት ላይ ከዝሙት አረገዝኩኝ ብላ ነብዩ ዘንድ መጣች። ነብዩ ዞር አሉባት። እጂ ኢስቲግፋር አድርጊ አሉ። ከዝሙት አርግዣለሁ አሁንም እጂ ኢስቲግፋር አብጂ ይሏታል። ሙዓዝ ብን ማሊክን እንደመለስከው ልትመልሰኝ ትፈልጋለህ? ከዝሙት አርግዣለሁ ምድር ስለዚህ ቅጣቱ ይወሰንብኝ አለች። ሱብሃንአላህ። ተደብቃ እኮ ያ ረብ ብትል እኮ አላህ ይቀበላታል፣ ግን አላስቻላት ጸጸቱ። እሺ ስትወልጂ ነው ያሏት። ሁለት ነፍስ አይጠፋም። አግብቶ ዝሙት የሰራ በእስላም ተቀጥቅጦ ይገደላል። ያላገባ ከሆነ 100 ጅራፍ ይገረፍና ለአንድ ዓመት ከዛ አካባቢ ይራቅ ነው የእስላም አስተምሮ። ወልዳ መጣች። ለመውለድ ስንት ጊዜ ይፈጃል? 9 ወር። 9 ወር እያለቀሰች ነው። ይሄው አላህ መልእክተኛ ወይ ወለድኩ ስትል ጡት መቼ አቆመ? ጡት ሲያቆም አሏት። ጡት ለማቆም ስንት ጊዜ ይፈጃል? 2 ዓመት። 2 ዓመት እያለቀሰች ነው ሴት። ጡት እንዳቆመ እጁ ላይ የሚበላ ነገር አሲዛ አዩ አንተ አላህ መልእክተኛ አሁን ጡት አቆመዋል፣ ምግብ ጀምሯል አለ። ይሄን ትንሽ ልጅ ለአንድ ቻንስ ሰጡና የአላህ መልእክተኛ ጉድጓድ ተቆፍሮ እንድትቀጠቀጥ ተደረገ። ልክ ሲወረወር ደሟ ኻሊድ ብን ወሊድ ላይ ይረጫል። ሲረጭ ኻሊድ መሳደብ ጀመረ። ነብዩ ሰለላሁ ዐለይሂ ወሰለም ምን ነካ? ምን ትሰድባታለህ? የዚች ልጅ ተውባ እኮ እንደው ቢከፋፈል ለሰባ የመዲና ነዋሪዎች ቤተሰቦች እኮ ማለት ነው በበዛ ነበር፣ በተከፋፈለ ነበር። ተውበቷ አልቅሳ ተጸጽታ 9 ወር 2 ዓመት ደግሞ ድጋሚ ስታለቅስ የነበረች ማልቀስ ነው እንጂ ለወንጀሌ ምስጋና ማድረስ ነው። አረ ምስጋና ይገባ ጌታዬ። እየጠጣው ሞት ቢመጣብኝስ ምስጋና ይገባ። አቅፌ ይዤ ስሄድ ሐራም የሆነውን ነገር እንደው ሞት ቢመጣብኝስ ጌታዬ ምስጋና ይገባ። አሁን ጠብቀኸኛል፣ ወደ አንተ ተመልሻለሁ ብለን መጸጸት እንጂ አቤት እያለ ማይማር ደግሞ ወንጀል አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ሰው? የሁሉም ሰው ወንጀል ይማራል አሉ ሰለላሁ። ወንጀላቸውን ግልጽ የሚያወጡ ሰዎች ሲቀሩ እነማን ናቸው? አላህ ሰትሮላቸው ሲያበቃ ጠዋት ይነሱና አቤት ማታ እኮ ይላል የጠጣሁት የተጫወቱት ቁማር ይላል አቅፊያት ሲሄድኳል እያለ ወንጀሉን ይዘረዝር። አላህ ደብቆለት ለሰው መናገር ላ ጥንቃቄ ያስፈልጋል። ሶስተኛው አያዕዚመ አላ ያዑደ ኢለይሃ ቁርጥ ማለት ነው። ወደ እሱ ላለመመለስ፣ ወደ ወንጀሉ ላለመመለስ ወሰን ማለት መቁረጥ። አዎ ለምንድን ነው ዛሬ ወንድሞች መስጊድ ይገቡና ከረመዳን በኋላ ለምን ይወጣሉ ከተባለ እነዛ ጓደኞቻቸው ጋር ስለሚሄዱ ነው። በቃ ተታቸው በታል ወንድሜ ከደጋግ ወንድሞች ጋር መስጊድ አላህ አገናኝቷል፣ ከነሱ ጋር ቀጥል። እነዛን ሰላት ሲያዘናጉ የነበሩት ቆይ እንዙር ወክ እናድርግ ቆይ የሆነች ቦታ እንሂድ እንዲህ እያሉ አዛን እያለ ኳሶ አለ እያለ ወደዛ ሲወስድ የነበረን ጓደኛ አሁንም ጓደኛ አድርገን ኪስ አላህ እድሉን አጥቶ ከደጋግ ወንድሞች ጋር አገናኝቶ እነሱ ጋር መቀጠል እንጂ ወደዛ የምትመለስ ከሆነ ትወጣለህ። ስለዚህ ረመዳን የመጨረሻ ሊሆን ይችላል ብለን አስበን ማስተካከል፣ ዱዓ ማድረግ መጠቀም አለብን። ሰዓትም እንዳልወስድባችሁ 2 ነጥቦችን አንስቼ ልዝጋው። ወንድሞቼ ወንጀል ዛሬ በጣም ተንሰራፍቷል። ቢዘረዘረ ወንጀል አይነቱ አያልቅ። በደሉ፣ ዙልም፣ ብዛቱ፣ ባል ሚስቱ፣ ሚስት ባሏን፣ ጎረቤት ከጎረቤት
ልጅ አባትን ወላጆችን የሚበድል የወላጆችን ሐቅ ማይወጣ በጣም ብዙ አለ። ሐሜቱ ቀላል ሆኗል። ሰው መበጨቁ ቀላል ነው። ሰው ማጋጨቱ ቀላል ሆኗል። በቃ ዚክር አድርገነዋል። በጣም በዝቷል። ከዚህ ሁሉ መተውበት አለብን። አነስ ኢብኑ ማሊክ ረዲየላሁ ዐንሁ ሲናገሩ ምን ይላሉ? ኢነኩም ለተዕመሉነ አዕማለን ፊ አዩኒኩም ሚነ ሸዕር። እናንተ እኮ አሉ በዘመናቸው እኮ ነው ከፀጉራቸው የቀጠለን የሆነች ወንጀል ትሰራላችሁ። ኩነ ነዑዱሃ እኛ ግን እንቆጥራት ነበር አለ አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም ሚነል ሙቢቃት ከሚያጠፉ ከባባድ ወንጀሎች ብለን እንቆጥር ነበር። የኛ ንቀት ምንድነው? ትንሽ ችግር የለም ብለን ወንጀል መናቃችን ነው። የተራራ ክምችት ጠጠር ነው፣ አሸዋው ነው። ወንጀሎቹ ትናንሽ ወንጀሎች ሲበዙ ትልቅ ሆኖ ሊያጠፋ ይችላል። ጥንቃቄ ያስፈልጋል። እቺ የምንንቀሳቀስባት መሬት ምድር ሪከርድ ናት። ሚሞሪ ፉል የሚባል የላትም። ብርሃን የለውም ካሜራው፣ ጨለማ ነው የለም። እሷ ጋር ሁሉንም ሪከርድ ታደርጋለች። ኢዛ ዙልዚለቲል አርዱ ዚልዛላሃ መሬት መንቀጥቀጥን በተንቀጠቀጠች ጊዜ ወአኽረጀቲል አርዱ አስቃለሃ በውስጧ ያለውን ሸክሟን ባወጣች ጊዜ ወቃለ ልኢንሳኑ ማለሃ ሰው ምን ሆነች ባለ ጊዜ የውመኢዝን ቱሐዲሱ አኽባራሃ ያን ቀን ወሬዎቿን ታወራለች፣ ዜናዎቿን ትናገራለች። ይህንን የአላህ መልእክተኛ በሐዲስ ፈሰሩት። አባ ሁረይራ ሲናገሩ ምናሉ? ቃለ ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዝን ቱሐዲሱ አኽባራሃ መሬት ያን ቀን ወሬዎቿን ዜናዎቿን ትናገራለች የሚለው የአላህ መልእክተኛ ثم قال أتدرون ما أخبارها ዜናዎቿ ምን እንደሆነ ታውቃላችሁ? ወሬዎቿን قالوا الله ورسوله أعلم አላህና መልእክተኛው ቁንጅኛ እናቅም አሉ። ቃለ ፈኢነ አኽባረሃ የእሷ ዜናዎቿ አን ተሽሀደ ዐላ ኩሊ ዐብድን አው አመቲን በወንድም ሆነ ወይም በሴት ባሪያ መመስከሯ ነው። ቢማ ዐሚለ ዐላ ظህሪሃ ከእሷ ጀርባ ላይ በሰራው ተቁል ትላለች። አሚልተ ከዛ ወከዛ አንተ እንደዚህ ሰርተሃል፣ ፊ የውሚ ከዛ ወከዛ በዚህ ቀን በዚህ ሰዓት። ፈሃዚሂ አኽባሩሃ ረዋሁ ትርሚዚ ወቃለ ሐዲሱን ሐሰኑ ሰሒህ። ይሄ ነው ዜናዎቿ። አዎ ስንንቀሳቀስባት ምድር ስንሰግድባት ከሆነ ጌታዬ ሲሰግድብኝ ነበር ትመሰክራለች። ተደብቄ ማንም አያኝም፣ ዱባይ ነኝ ያለሁት፣ ቻይና ነኝ ያለሁት እንደፈለኩ ልሁን ስትል ሪከርድ እያደረገች ነው። ነገ ዜናዎቿን ትመሰክራለች። መድኃኒቱ ምንድን ነው ከተባለ ትክክለኛ ተውባ ማድረግ። ጌታችን ወይ ማረን፣ ወንጀላችን በዝቷል። ወላሂ ወንጀላችን በዝቷል። ሌል መስገድ የከበደን እኮ ወንጀል ነው። ወንጀል ሲበዛ እውር ያደርገናል። ድህነት ይመጣል፣ ጦርነት ይበዛል። ظهر الفساد في البر والبحر بما كسبت أيدي الناس በየብሱም በባህሩ መከራው ተገለጸ አለ አላህ። በምን بما كسبت أيدي الناس የሰው ልጆች በሰሩት ወንጀል ሳቢያ። ለምንድን ليذيقهم بعد الذي عملوا ከሰሩት ከፊሉን ሊያቀምሳቸዋል። የሰራነው ወንጀል ያክል አላህ ቢያመጣውማ ከፊል ነው ቅጣት የሚያመጣው። ኮርኮም ያደርግሃል፣ ህመም ያመጣብህና ያስተኛል ሆስፒታል። ተጠንቀቅ፣ ነገ ደግሞ ጀናዛ ወደ ቀብር ይሄዳል። አንተ ማለት ይህ ነው እያለን ነው አላህ። የሆነች ድርቅ ያመጣል፣ የመሬት መንቀጥቀጥ ይመጣል፣ ማስጠንቀቂያ ደውል ነው። እንደዚሁም እሳተ ገሞራው ተከስቷል በቅርብ ሀገራችን ላይ ይመጣል፣ ማስጠንቀቂያ ደውል ነው። ليذيقهم بعد الذي عملوا ለምን ይሁሉ ከተባለ لعلهم يرجعون ሊመለሱ ዘንድ ነው። ተውባ እንድናደርግ ነው፣ እስትግፋር እንድናበዛ ነው። ስለዚህ አላህን ምህረት እንጠይቅ፣ ተውባ እናድርግ። ወቱቡ ኢለላሂ ጀሚዓን አዩሃ ልሙእሚኑን ለዓለኩም ቱፍሊሁን። እናንተ አማኞች ሆይ ሁላችሁም ወደ አላህ ተመለሱ አለ። ሁላችሁም ተመለሱ። ይሄ ቁርአን የወረደው መዲና ከሄዱ በኋላ ነው። ሰሃቦች ላይ ቤት ንብረታቸውን ትተው ለአላህ ዲን ለነብዩ ዲን ብለው ያ ሁሉ ነገር አድርገው እዛ ከሄዱ በኋላ ወቱቡ ኢለላሂ ጀሚዓን አዩሃ ልሙእሚኑን ለዓለኩም ቱፍሊሁን አላቸው አላህ። እኛ ሳለ አይኔ ስንት ወንጀል ያያል፣ በሞባይል ተደብቄ ስንት ነገር ያለው አላህ እኮ ያውቃል። ተውባ ያስፈልገኛል። ወንድሜ ሳቅብኝ
ከጀርባ ሆኜ ስንት ሴራ አስሬበታለሁ፣ እንዲታሰር አድርጌያለሁ፣ ገንዘቡ እንዲበላ ስንት መንገድ አመቻችቻለሁ፣ እሱ ላይ ስንት ነገር አድርጌያለሁ። ተውባ ላድርግ። ከቅድሙ ከተውባ መስፈርቶቹ ከአደም ልጆች ሐቅ ጋር ከተያዘ መመለስ ነው። ለዚህ ነው የአላህ ሐቅና የሰው ሐቅ ሲመጣ ይላሉ ዑለማዎቹ የሰው ሐቁ ከባድ ነው። ከአላህ ጋር ኮን ረብ ግፍር ሊካለ አላህ ሊምረው ይችላል። ሰውን ግን ያንን ሐቁን ካልመለሰ ወይ ሰው ያውፍ እስካላለው ድረስ አላህ ይመልሰው። አተድሩነ መኒል ሙፍሊስ ደሃ ማን እንደሆነ ታውቃላችሁ? ላለ አላህ መልእክተኛ ሰሃቦቹ አልሙፍሊሱ ፊና ደሃ ማለት ከኛ ማህበረሰብ መላ ድርሃም ለሁ ወላ መታ መጣቀሚያ ብር ወርቅ ወይም በዘመኑ ቋንቋ G+1 2 3 4 ቤት ህንፃ መኪና የሌለው። ይሄ ሲሉ ሰሃቦቹ አልሙፍሊሱ ሚን ኡመቲ ደሃ ማለት ከኔ ኡመት መን ያእቲ የውም አልቂያማ የቂያማ ቀን ይመጣል ቢሰላቲን ወሲያሚን ወዘካ ሰላት ሰግዶ ጾም ጾሞ ዘካ አውጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል። ወቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈቀ ደመ ሃዛ ወደረበ ሃዛ። ነገር ግን እዚህ ጋር ኸይር ሰርቷል፣ በዚህ በኩል ደግሞ አንዱን ሃምቶታል፣ ስሙን አጥፍቶታል፣ ገንዘቡን በልቶታል፣ ደሙን አፍሶታል፣ ደብድቦታል። ዱንያ ላይ ጨለማን ተገና አድርጌ ሃንግ ስሰራ ሞባይልን ስወስድብህ ሳስለቅስህ የተለያየ መከራ አንተ ላይ እንዲደርስ አድርግ ላታውቅ ትችላለህ። የውመ ቱብለ ሰራኢር ሚስጥሮች ግልጽ ብሎ በሚወጡበት አላህ በባሪያዎች መካከል በፍትህ በሚፈርድበት ማንም በማይበደልበት የውመ ላ የንፈዑ ማሉን ወላ በኑን ያን ቀን ልጅም ገንዘብ የማይጠቅምበት ኢላ መን አተላሃ ቢቀልቢን ሰሊም ሰላማዊ ቀልብ ይዞ ካልመጣ በስተቀር በማይዳንበት ቀን እንደ ዱንያው ሙስና ከፍሎ ሽሉክሉክ ብሎ መውጣት በግቦ በማይቻልበት ቀን ፍትህ በሚሰፍንበት ቀን ጀነት ገባው ብለህ ስትሄድ ከዚህ ዙሪያ ይመጣሉ። የተሰደበው የታማው ገንዘቡ የተበላው የተደበደበው ይመጣል። ያ አላህ ይሄው ገንዘቤን ወስዶብኛል ይላል። ያ አላህ ይሄው ንብረቴን ወስዶታል፣ ይሄው ደም ገሎኛል፣ ደሜን አፍሷል፣ እንዲያርጎኛል። ከሳሾች የውመል ቂያማ ገንዘብ የለም። አዳም ክፍያው ምንድነው? ሰላት ነው። ክፍያው ምንድነው? ዘካህ ነው፣ ሐጅህ ነው። መልካም ስራ ለዚህኛው መልካም ስራ እየተቆረጠ ሲሰጥ መቼ ነው ጉድ የሚመጣው? መልካም ስራው አልቆበት ሌሎች ከሳሾች ደግሞ እሱ ዙሪያ ላይ ሲመጡ የሚከፍለው ሲያጣ የነዛን ወንጀል አምጡና እሱ ላይ ደርቡበት፣ ከዛ ወደ ጀሃነም ወርውሩት። ድሃ ማለት ይህ ነው። ታጥቦ ጭቃ የሆነ የዱንያ ድህነት በላህም አልበላህም፣ ጠጣህም አልጠጣህም፣ ለበስክም አልለበስክም መጨረሻ ሞት ነው። ለሀብታሙ ያቺ ጉድጓድ ናት፣ ለደሃው ያቺ ጉድጓድ ናት። ሀብታም ስለሆነ ጂፕሰን ይስተካከል ቀለሙ የለም፣ በዛው አፈር ነው። ወላሂ በዛው አፈር ነው። በልኩ ነው ለህዱ ውስጡ የሚሰፋው እንደ መልካም ስራው ነው። ከተቀበረ በኋላ መልካም ከሆነ አይኑ ያዩታል፣ ቀብሩ ይሰፋለታል። መጥፎ ከሆነ ሁለት ጎኖች ሲተባበቅበት ቀብሩ ይጠበበታል። ድሃ ማለት ይሄ ነው። ስለዚህ ይህ ረመዳን የለውጥ የመቀየሪያ ትልቅ አጋጣሚ ፉርሳ ነውና ወደ አላህ እንመለስ፣ የበደልናቸውን ይቅርታን ጠይቅ። ቀሪ ቀናቶችን በአግባቡ ለመወጣት ለይለቱል ቀድር እየመጣ ነው፣ ፊት ለፊት ነው። አላህ እንዲወፍቀን ዱዓ የምናደርግበት ትልቅ ፉርሳ አጋጣሚ ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ እዚሁ የተከበረው ቤት እንደዚሁ በአማረ መልኩ እንደሰበሰበን በዱንያ ላይ አረፋ ላይ አላህ ይሰብስበን፣ ሐጅ ላይ አላህ ይሰብስበን፣ ዑምራ ላይ አላህ ይሰብስበን፣ አኺራ ላይ ደግሞ ጀነተል ፊርደውስ አላህ ይሰብስበን። የሁላችንም መጨረሻ ያማረ አላህ ያድርግልን። ወንጀላችንን አላህ ይቅር ይበለን፣ ምህረቱን ይለግሰን። ወንጀላችን በስቷል፣ አላህ ይቅር አላህ ይበለን፣ አውፍ አላህ ይበለን። አላህ ሱብሓነሁ ወተዓላ ያሰብነው መልካም ነገር ባጠቃላይ አላህ ያሳካልን። ጭንቀታችንን አላህ ያስወግድልን። መልካም ነገሩን ባጠቃላይ አላህ ወደኛ አላህ ያምጣልን። መጥፎ ነገርን ከኛ አላህ ያርቅልን። ሀገራችንን ሰላም አላህ ያርግልን። ዓለምን ሰላም አላህ ያርጋት። አላህ ሱብሓነሁ ወተዓላ ፊሊስጤም ያሉት ወንድሞቻችን ሰላም አላህ ያርጋቸው።
በይተል መቅዲስ ከነዚህ ካረመኔ የሁዶች እጅ አላህ ነፃ አላህ ያውጣው፣ በወንድሞቻችን እጅ አላህ ያስገባልን። አላህ የሁላችንም ጉዳያችን ያማረ አላህ ያርግልን። ከማከላችን የታመሙን አላህ ያሽረው፣ የታመሙ ቤተሰቦቻችን አላህ ያሽርልን። የሞቱብንን የጀነት አላህ ይበላቸው። ወላጆቻችንን በሐያት ያሉትን ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያርዝምልን። የሞቱብን የጀነት አላህ ይበላቸው። የሁላችንም መጨረሻ ያማረ አላህ ያርግልን። ያ ረብ ያላገባውን ወጣት ያማረውን ትዳር አላህ ይለግሰው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ ይለግሰው። እንደው የተቸገረን ከችግሩ አላህ ይገላግለው። የተጨነቀን ከጭንቀቱ አላህ ይገላግለው። ፈረጃውን አላህ ያምጣልን። በዚህ ረመዳን ድል የምናገኝ አላህ ያድርገን። ከምንም በላይ በዒባዳ ድል የምናገኝ አላህ ያድርገን። ረመዳን የድል ወር ነው። ድሎችን በአጠቃላይ አላህ ይወፍቀን። ረበና ዘለምና አንፉሰና وإن لم تغفر لنا وترحمنا لنكونن من الخاسرين لا إله إلا أنت سبحانك إنا كنا من الظالمين اللهم اغفر ذنوبنا واستر عيوبنا اللهم اغفر ذنوبنا واستر عيوبنا يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.